ከሆነ አድዋ ለኦሮሞ ምንድነው? አድዋና ኦሮሞ ምን እንደሆነ የጣሊያን ጋዜጠኞችን መጠየቅ ነው። የኛ ሀገሮቹን ተዋቸው። እንደሚታወቀው አድዋ ሲነሳ ነፃ ትግል ነበር የሚያስመስሉት። አንድ ለአንድ ማለት የአትሌቲክስ ነበር የሚመስለው ለ100 ዓመት ሲከበር ማለት ነው። እንደኔ ምን ለማለት ፈልጌ ነው? አድዋ ሲነሳ መነሳት የነበረባቸው ጀግኖች እንደው ለይምሰል ማለት ነው ለይምሰል ብቻ ነበር ሲነሱ የነበሩት። እዚች አዲስ አበባ ላይ ምናልባትም ከ9 በላይ ሲዳዎች ወይም ሐውልቶች ያስፈልጉ ነበር ብዬ አምናለሁ። የነ ገበየው ጉርሙ ሐውልት ያስፈልግ ነበር። የነ ባልቻ አባ ነፍሶ ሐውልት ያስፈልግ ነበር። የነ ቁሴዲ ነግዴ ሀብቴ አባ መላ ሐውልት ያስፈልግ ነበር። የነ ራስ አሊ ሐውልት ያስፈልግ ነበር። የነ ገበየው ጉርሙ ያስፈልግ ነበር። ለምን እንዳል ተሰራ አላውቅም። ምክንያቱም ከ11 የጦር ጄኔራሎች 9ኞቹ ኦሮሞዎች ናቸው። እና ምናልባት እኛ ወደፊት እንዘክራቸው ይሆናል ብዬ አስባለሁ። ፕራውድ ነው መሆኑ ነው በቅድመ አያቶቼ። ምክንያቱም ረቧቸው አይደለም እዛ ያሉት ጀግንነታቸውን እዛ የወሰዳቸው። ስለዚህ አድዋ ማለት ገበየው ጉርሙ ነው። አድዋ ማለት ባልቻ አባ ነፍሶ ነው። አድዋ ማለት ሀብቴ አባ መላ ነው። አድዋ ማለት ራስ አሊ ነው። ጣሊያን ማለት የጣሊያን ቀባሪ ገረሱ ዱኪ ነው። የጣሊያን ቀባሪ በላይ ዘለቀ ቂልጡ ነው። እና እነዚህን ጀግኖች የማውሳት የማወደስ የትውልድ ግዴታ ነው ብዬ አስባለሁ። ኦሮሞ ከዚህ በፊት